بسم الله الرحمن الرحيم إذا زلزلت الأرض زلزالها وأخرجت الأرض أثقالها وقال الإنسان ما لها يومئذ تحدث أخبارها بأن ربك أوحى لها يومئذ يصدر الناس أشتاتا ليروا أعمالهم فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه أجمعين. يقول الله جل وعلا في كتابه الكريم: بسم الله الرحمن الرحيم. بسم الله በአላሁ ሱብሓነሁ ወተዓላ ስም በሱ ስሞች ማለት ነው። አርራህማኒ የሰፊ እዝነት ባለቤት በሆነው ጌታ ስም፣ አርራሂሚ እዝነቱን ከባሮቹ በፈለገው እንዲሁም ለአማንያን አድራሽ በሆነው ጌታ ስም። ኢዛ ዙልዚለቲል አርዱ ዚልዛለሃ ኢዛ ዙልዚለቲል አርዱ ምድር በጣም በብርቱ በምትንቀጠቀጥበት ጊዜ፣ ዚልዛለሃ መንቀጥቀጥን በምትንቀጠቀጥበት ጊዜ፣ ወአኽረጀቲል አርዱ ምድር በምታወጣበትም ጊዜ፣ አስቃለሃ ሸክሟን ክብደቷን በምታወጣ በምትተፋበት ጊዜ፣ ወቃለል ኢንሳን የሰው ልጅም ባለ ጊዜ፣ ማለሃ ምን ሆነች? ምን ሆና ነው መሬት እንደዚህ የምትናወጠው ባለ ጊዜ፣ የውመኢዚን የዛን ዕለት ቱሐዲሱ አኽባረሃ መሬት ዜናዎቿን ትናገራለች፣ ውስጧ ያለዋን ወሬዋን ታወጣለች፣ ትናገራለች። ቢአነ ረበከ ምክንያቱም ያንተ ጌታ አውሓ ለሃ አዟታልና፣ ጌታ አዟታል አሳውቋታል እና ይህን ትናገራለች። የውመኢዚን የዛን ዕለት ቅያማ ላይ ብይን ከተሰጠ በኋላ የስቱሩ ናሱ ሰዎች ይመለሳሉ፣ አሽታተን የተለያዩ አንጃዎችና ጭፍራዎች ሆነው ይመለሳሉ። ሊዩረው እንዲያዩ ሊደረጉ ማለት ነው፣ እንዲያዩ ይደረጉ ዘንድ አዕማለሁም ስራዎቻቸውን እንዲያዩ ዘንዳ ይመለሳሉ። ዋጋቸውን ደመወዛቸውን ያዩ ዘንዳ ከቅያማ ቦታ ይመለሳሉ ወደ መኖሪያቸው፣ ወደ ጀነት፣ ወደ ጀሃነም። ፈመን ያዕመል የሚሰራ አካል ሚስቃለ ዘረትን የብናኝ ክብደት ታክል ኸይራ መልካምን የሰራ የረህ ያየዋል። ፈመን ያዕመል የሰራ ሰው ሚስቃለ ዘረትን ብናኝ ታክል ክብደት ያለውን ኸይራ መልካምን የሰራ የረህ ያየዋል፣ ዋጋውን ያገኛል ማለት ነው። ያንን ያገኛል የለፋበትን፣ ይሄ አይቀሬ ነው። ፈመን ያዕመል ወመን ያዕመል የሰራ ወይም የሚሰራ አካል ሚስቃለ ዘረትን የብናኝ ክብደት ታክል ሸራ ተንኮልን፣ ክፋትን፣ መጥፎን ነገር የሰራ የረህ እሱም ያገኘዋል ይላል አላህ ሱብሓነሁ ወተዓላ። ደግሞዋል ኢዛ ዙልዚለቲል አርዱ ምድር በምትናወጥና በምትንቀጠቀጥ ጊዜ፣ ዚልዛለሃ ከባድ የሆነ እንቅጥቃጤዋን በምትንቀጠቀጥበት፣ ወአኽረጀቲል አርዱ ምድር በምታወጣም ጊዜ፣ አትቃለሃ ሸክሟን በምታወጣ ጊዜ፣ ሙታንን ውስጡ ያለን ኩኑዝ ጅል
ወርቁ ይሄ ዳይመንዱ ምኑ ሁሉንም በተፋች ጊዜ وقال الانسان የሰው ልጅ እንደዚሁ ባለ ጊዜ ማላሃ ምን ሆነች ምን አገኛት ይች መሬት የተረጋጋች አልነበረች እንዴ ምንድነው ይሄ ነውጥ ምን አግኝቷት ነው ባለ ጊዜ يومئذ የዛን ዕለት تحدث ትናገራለች ታወራለች ትዘግባለች አخبارها ወሬዎቿን እላዋ ላይ የተሰራን ዜና መጥፎም የሆነ ጥሩ ያንን ታወራለች بأن ربك ምክንያቱም ያንተ ጌታ አላህ Subhanahu Wa Ta'ala أوحى لها أي أمرها وأعلمها አሳውቋታል አዟታልና ያሳውቃታል ያዛታልምና ያንተ ጌታ አላህ Subhanahu Wa Ta'ala ስላሳወቃትና ስላዘዛት ትናገራል يومئذ የዛን ዕለት ቂያማ ላይ ፍርድ ብይን ከተሰጠ በኋላ ማለት ነው በዚያን ቀን يصدر الناس ሰዎች ይመለሳሉ يصدر الناس ሰዎች ይመለሳሉ አሽታተን የተለያየ ቡድን የተለያየ ጭፍራ ሆነው ይመለሳሉ ሊወራው እንዲያዩ አዕማለሁም የሥራቸውን ዋጋ እንዲያዩ ዘንዳ ይመለሳሉ ከየት ነው የሚመለሱት ከቂያማ ሜዳ ወዴት ነው የሚመለሱት ወደ መኖሪያ ሀገራቸው እመል ጀነ ወኢመ النار የሥራቸውን ዋጋ ሊያዩ ዘንዳ ይመለሳሉ فمن يعمل የሚሰራ አካል የሚሰራ ሰው مثقال ذرة ብናይ ታክል ክብደት ያለው ኸይራ መልካም ነገር ብናይ ክብደት ታክል ያለው መልካም ነገር የሚሰራ ሰው ዱንያ ላይ ያራ ያያዋል ያገኘዋል አኸር ومن يعمل የሚሰራ ሰው مثقال ذرة የብናኝ ክብደት ያክል ሸረን መጥፎን ነገር ክፉ ነገርን የሚሰራ ሰው ያራ ይህም ያያዋል ያገኘዋል አለና አላሁ Subhanahu Wa Ta'ala ማለት ነው እንግዲህ ሱረቱ الزلزلة እያየን ያለ ነው ይህቺ ምዕራፍ ايها الاخوه ሱረቱ الزلزلة መደንያ ናት ይላሉ አህሉል ዒልም ሲገልጹልን ማለት ነው መዲና ላይ ወረደች ናት በማለት የተለያዩ ዲቆች በዚህ አይነት መልክ ይገልጿታል የትናት መክያ ናት መደንያ ናት የተለያየ ቀውል አላቸው ለማንኛውም መደንያ ናት ይላሉ ከፊሎቹ አይ መክያ ናት ይላሉ አንዳንድ ከሰበብ ንዙል ከተለያየ ክስተት እየተነሱ ይናገራሉ መክያ መደንያ በሚለው ላይ የዑለማዎች የራሳቸው ቀውል ስላለበት ማለት ነው እና መክያ ነው የሚሉት ብዙዎቹ መደንያ የሚሏታል እዚህም በጣም ብዙ ሊቆች ናቸው ላይ ይሄዳል ለማንኛውም አያዎቿ ብዛት 8 አንቀጾችን ይዛለች የቃላት ወይንም ደግሞ እዚህ የአረፍተ ነገር መዋቅሮቿ በስንት ቃላት የተቀናጀች ናት በ36 ቃላቶች የተቀናጀች ናት 36 ቃላቶችን በውስጧ ይዛለች የፊደሏ ብዛት ወደ 156 ፊደሎችን ይዛለች የቁርአን 114 ምዕራፎችን ደርድረን ስንመለከት 99ኛ ድርድር ላይ ትቀመጣለች በዚህ ላይ ማን ማለት ነው ሱረቱ الزلزلة ምንድነው ሰበብ ተስሚየቲያ ምንድነው سميت هذه السورة بالزلزلة على أول آية منها زلزلة إذا زلزلت الأرض تبلو ስለተገለጸ ነው መሬት በከባድ ነውጥ በመተናወጥበት ጊዜ ምድር በከባድ የምትንቀጠቀጥበት ጊዜ ነው የሚለው ስለ እንቅጥቃጤ ስለምታወራ ስለዚህ ከዛ ነው እንትኗ የተያዘው ማለት ነው ስለ ቂያማ ምልክቶች ነው ተተከለመ ሱራ አንሸራ الساعة كل ما يحدث للأرض يوم القيامة የቂያማ የትንሳኤ ጊዜ የሚከሰተው ነገር ያንን ትዳስሳለችና በዚህ ነው እንግዲህ በዚህ ነው
ሱብሓነላህ። ሰበበ ኑዙል የተለያየ ነገር ይቆጠራሉ። ወከዛሊከ ፈዳኢል ይቆጠራሉ። ብዙ ግን እንትን ሰነድ ያለው ወይንም ደግሞ ጥንካሬ ያለው አይደለም እና ወደ ታላቁ ሊቅ ኢማም እብኑ ከሲር ረሒመሁላሁ ተዓላ ወዳሉት የተወሰነ ልበላችሁና ሰዕዲ ረዘም ስለሚል የትናንትናውም ስላለ የዚችኛዋን ጨርሰን ያንኛውን ለብቻ ነው ሪከርድ የማደርግላችሁ። ማቀራችሁም ያንኛውን ለብቻ ነው ማቀራችሁ። እስኪ ይሄ የእንትን ነው እብኑ ከሲር ለምልክት ያክል ይሆናችኋል ማነሳበት፣ ለምልክት ያክል ይሆናችኋል። ያዙት፣ ይሄ የላኩላችሁን ማለት ነው። እናንተ ሷሂህ ሆኖ መመረጥ ስላለባቸው ሷሂህ ሆኖ መመረጥ ስላለበት ሌላ ያሉ ጌታ አላህ ሱብሓነሁ ወተዓላ እንዲህ ይላል ይሉናል ኢማም እብኑ ከሲር ረሒመሁላሁ ተዓላ። ምናልባትም እየተነገረላት ነገር አለ። ሱረቱ ኢዛ ዙልዚለት የሚለው ይሄ መክያ መካ ላይ የወረደች ናት ይላሉ። ሌሎች መደንያ ናት እንደሚሉት ሁሉ መክያ ናት። እነ እብኑ ከሲር ሌሎቹም መክያ ናት ብለው ነው የሚሄዱት። እና ይችን ሱራ በተመለከተ ያው ሶሒህ አድርገው የሚያሳልፉበት ሁኔታ አለ። አኽረጀሁ አሕመዱ ቢሰነድን ሶሒህ ነው ሐሰን ነው ይላሉ። وحسن سنده محققه وأخرجه الحاكم بسنده وصححه ووافقه الذهبي رحمه الله تعالى. من دينه نبي عليه الصلاة والسلام أقرئني يا رسول الله، قال له اقرأ ثلاثا من ذات ألف لام مرة، يا كألف لام مرة وقرأ سيلوت. فقال له الرجل كبير سني واشتد قلبي، لبيت أنكر بلوال أتنتم تنطال إدمي بتأم تلك سوهن يالله رجم سراون الشلو مالاتشو እና ወገሉባ ሊሳኒ መላሴም እየተኮለታተፈብኝ ነው፣ ትልቅ ሰው ሆንኩ ማንቀሳቀስም ብያለኝ ነው አላቸው። ቃለ ፈቅረ ምን ዛቲ ሐሚ፣ እሺ ሐሚሞችን ቅራሉ። ፈቃለ مثل مقالته الأولى፣ እንደው ሰውነት የጠንክሯል መላሴም ምን ብያለኝ። ፈቃለ اقرأ ثلاثا من المسبحات፣ እሺ ከነ ሰቢሑ ይሰቢሑ ከነዚህ ቅራ። ፈቃለ مثل مقالته፣ አሁንም ደገመና ነገራቸው። ዋቅቶኛል አላቸው። ፈቃለ الرجل لكن أقرئني يا رسول الله سورة جامعة، ጠቅላይ የሆነችን እስኪ አንድ ምዕራፍ ንገሩኝ እንደው ጠቅለል ያለች አላቸው። فأقرأه النبي صلى الله عليه وسلم إذا زلزلت الأرض زلزالها، ይሄንን አቀሩት። حتى إذا فرغ منها قال الرجل والذي بعثك بالحق لا أزيد عليها أبدا እያለ ሄደ። ثم أدبر الرجل فقال رسول الله صلى الله عليه وسلم أفلح الرويجل وأفرح الرويجل، ሰውየው ተሳካለት ይሄንን እንትን ካለበት ብለው ይሄንን ያው ሙዋፈቃ ያደርጉታል ኢማሙ ዛሀቢ ረሂመሁላሁ ተዓላ። ትልቅ ናት ለማለት ይሄ ይጠቅማል። ከዛ ውጭ ያለ እንደ እንትን ሩቡዓል ቁርአን ናት ተብሎ የተጠቀሰበት አለ። ኒስፈል ቁርአን ተብሎ ማለት ነው። መን ቀረአ ኢዛ ዙልዚለት الارض عادلت له بنصف القرآن ትያዝለታለች ምን وهذا ضعيف። ሌላም ሩቡዓል ቁርአን ተብሎ የተጠቀሰም አለ። وهذا ايضا ضعيف። ሌሎቹ ضعيፎች ናቸው፣ የሚተብቱ አይደሉም። ወደ ማዕናው ተከተሉ። ኢዛ ዙልዚለት الارض ምድር በከፍተኛ ሁኔታ ስትንቀጠቀጥ፣ ዚልዛላሃ መንቀጥቀጥን ማለት ነው። መሬት በከፍተኛ ሁኔታ መንቀጥቀጥን ስትንቀጠቀጥ እብኑ አባስ ምን አሉ? አይተሐረከት ምን አስፈሊሃ፣ ከታች ስትናጥ ማለት ነው። ነውጥ ሲፈጠርባት አስፈሪ ነው፣ በጣም አስፈሪ ነው። እሳተ ገሞራ አገርን እየረበሸ ነው። ነውጥ ነው የሚነሳው። በጣም በምን ይገለጻል? ኢዛ ዙልዚለት الارض ምድር በከፍተኛ ሁኔታ ስትንቀጠቀጥ፣ ዚልዛላሃ መንቀጥቀጧን ስትንቀጠቀጥ፣ ወአኽረጀት الارض ምድር ስታወጣ፣ አትቃለሃ ክብደቷን ሸክሟን ማለት ነው። ሸክሞቿን ስታወጣ ያኒ ምንድነው ይሄ? አልቀት ማፊሃ ውስጡ ያለውን ስትጥል፣ ሚነል መውታ ውስጡ ያለው ሙታን ሁሉ ስትተፋ ማለት ነው። ወደ ውጭ ስትተፋ። ወአኽረጀት الارض ምድር ስታወጣ፣ አትቃለሃ ሸክሞቿን ውስጧ አምቃ እንደ ነፍሰ ጡር በውስጧ እንዳለ ውጣ ይዛለች ሰልቀጣ አይደል? አዎ ያንን ታወጣዋለች። የቂያማ መንቀጥቀጥ ሲፈጠር يعني አልቀት ማፊሃ ውስጡ ያለውን ትጥላለች። ሚነል መውታ ሙታንን ቃለው غير واحد من السلف ብዙ ሰለፎቻችን በዚህ ነው የፈሰሩት። ወአኽረጀት الارض ምድር ስታወጣ፣
አስቃላሃ ሸክሟን ስታወጣ ማለት ውስጡ ያሉት ሙታኖች መጥፋቷን በተመለከተ ነው አሉ። وهذه كقوله تعالى يا ايها الناس اتقوا ربكم እናንተ يا ايها الناس እናንተ ሰዎች ሆይ አለ ላይ ያሉ ጌታ አላህ Subhanahu Wa Ta'ala اتقوا ربكم ጌታችሁን ፍሩት አላህን ፍሩ አለ ላይ ያሉ ጌታ አላህ Subhanahu Wa Ta'ala እንደው ከባድ ነው النزل اتقوا ربكم ጌታችሁን ፍሩ إن زلزلة الساعة شيء عظيم የቂያማ ቀን እንቅጥቃጤ እጅግ ከባድ ነው አለ አላህ የቂያማ ቀን እንቅጥቃጤ ከባድ ነው በጣም ከባድ ነው አለ አላህ ከባድ ያለው እንግዲህ ምን ያክል ከብድ ነው በልና ውሰድልኝ يوم ترونها በምታዩት ጊዜ አለ ልክ ስትፈጠር ስታዩት ተዛሉ كل مرضعة አጥቢ ሁሉ ትዘነጋለች عما أرضعت ከምታጠባው ልጅ ትዘነጋለች አለ በድንጋጤ وتضع كل ذات حمل حملها ነፍሰቱ ብትሆን ነፍሰቱነቷን ታስወርዳለች وترى الناس سكارى ህዝቡን እንዳለ የሰው ልጅ ሰክሮ ታያል وما هم بسكارى በመጠጥ ሰክረው እንዳይመስሉ ولكن عذاب الله شديد يا الله ቅጣት እጅግ ብርቱ ስለሆነ ነው ብሎ አላህ ገልጾታል የመሬትን ቅጥቃጤ ምን ያክል እንደሚያስደነግጥ እዛን እለት ማለት ነው وإذا الأرض مدت وألقت ما فيها وتخلت وسط ያለውን በመትጥል ጊዜ ብሏል በመታወጣ ጊዜ ብሎ አላህ Subhanahu Wa Ta'ala ገልጾታል በሌላም አንቀጽ ስለዚህ إذا زلزلت الأرض ምድር በከፍተኛ ስትንቀጠቀጥ ዝልዛላህ መንቀጥቀጧን وأخرجت الأرض ምድር ስታወጣ أثقالها ወስጡ ያለውን ሸክሟን ስታወጣ ሙታንን ዲልብን ዳይመንዱን ወርቁን ስትተፋ وقال الإنسان ما لها إذا سأسوا من هنا نو هم الجزء من هنا نو من أجنيات له وقال مسلم في صحيحه زي التناقض تعالى يسمع لنا من حديث أبي هريرة قال رسول الله صلى الله عليه وسلم تقول الأرض مدر تتفلج قال يقيم مال من دينه أستوى كمالتنا مدر تتفلج مدر تتفلج أفلاد كبيدها وستوا اللون غبطوان ውስጡ ያለውን ይሄን አፍላደ ከቢዳ ጉቦቷን ተተፋለች ውስጡ ያለውን امثال الاسطوان من الذهب والفضه ወጋግራ የሚያካክልና ትልልቅ የሆነን ወርቅና ብርን ወደ ውጭ ተተፋዋለች ሰልቀጣ እንዲያል ነበር ፈየጁ القاتل ሰው የገደለ በገንዘብ ሰው የገደለ ሰው ብቅ ይላል ፈየቁል ይላል في هذا قتلت ወይ እከሌን የገደልኩት እኮ በዚህ የተነሳ ነው ተመልከት ይሄን ወርቅ አየው ይላል የዛን ሰዓት ሁሉም ተስፋ ይቆርጣል በዚህ ነው እኮ ሲገደልኩት ይላል ويجئ القاطع ዝምድና የቆረጠው የሚመጣና ፈየቁል እንዲህ ይላል في هذا قطعت رحمي እኔም እኮ ዝምድና የቆረጥኩት እኮ የበዚህ ነገር ነበር አንተ ይለዋል ويجئ السارق ሌባው ይመጣና ፈየቁሉ في هذا قطعت يدي እጄ የተቆረጠው እኮ በገንዘብ የተነሳ ነው ይላል እንግዲህ ወርቅ ነው ያዩ ያለው ثم يدعونه ይተውትና ይሄዳሉ ያንን የወርቅ ቁል فلا يأخذون منه شيء ምንም አያነሱ ተስፋ ቆርጧል አለቀ ቂያማ ሊቀር ምን ያደርጉታል ዓለም እኮ አለቀላት በቃ ዓለም ተቋጨች ከዛም በኋላ ምን ውበት አለ ምን ጌጥ አለ ምን ቤት ያምራል ምን አይነት ህይወት ምን አለ ምን واخرجت الارض اثقالها ምድር በውስጧ ያለው ሸክሟን በመተተፋ ጊዜ ማለት ምንን ጨምሮ ነው ማለት ነው ወርቅንም ብርንም ሙታንንም ሁሉንም የያዘ ነው ይሄ ተፍሲር ይችን ነከሳርጋቸው ያዙ ጎበዞች وقال الانسان የሰው ልጅ በሚል ጊዜ ማለሃ ምን ሆና ነው እንዴ ምን ሆና ነው እንደዚህ የምትናወጠው ባለ ጊዜ አለ አላህ Subhanahu Wa Ta'ala ከመሬት ውስጥ ይወጣሉ ብለናል አዎ يخرجون من قبورهم لرب العالمين يوم يقوم الناس لرب العالمين ብሏል وقال الانسان የሰው ልጅ በሚል ጊዜ ማለሃ ምን አግኝቷት ነው ጅንስ البشر ነው ዘላይ ان الانسان البشر يقول ما لها من هنا ነው ይላል አዩ شيء الا هذا الزلزال من هنا ነው እንደዚህ የምትንቀጠቀጠው ይላል استنكر امرها ነገሩን እኮ ምን ሆኖ ነው የሚለው በጣም ድብልቅልቅ ብሎበት ነው በቃ بعدما كانت قارة ساكنة ثابتة بعدما كانت قارة የተረጋጋች ከሆነች በኋላ ሳኪና ሰከን ያለች ثابتة የጸናች የረጋች ከመሆኗ ጋር አሁን ምን ሆና ነው የምትንቀጠቀጠው ባለ ጊዜ وقال الانسان የሰው ልጅ ባለ ጊዜ ማለሃ ምን ሆና ነው ምን አግኝቷት ነው ባለ ጊዜ
وهو مستقر على ظهرها እሱ ጀርባዋ ላይ ነው ያለው ሰውየው በሰላም ስትኖር ነበር ድንገት ነውጥ ተነሳበት تقلبت الحال ሁኔታው ተለወጠ فصارت متحركة مضطربة የምትንቀሳቀስ የምትማታ የምትናወጥ ሆነችበት قد جاءها من امر الله ما قد اعد لها الله ያዘጋጃትና الله ያዘዛት ያዘጋጀባት የሆነው ነገር ጊዜ ደረሰና ተንቀጠቀጠች من الزلزال الذي لا محيد لها من عن اما تششو هنا ክስተት መጣ ተንቀጥቀጭ ተባለ በቃ ተንቀጠቀጣለች አላህም እኮ ይሄንን አዘጋጅቶ አስቀምጧል የምትንቀጠቀጥበት ቀን አለ ብሎናል እኮ ثم القت ما في بطنها ውስጡ ያለን ሁሉ ተተፋለች من الاموات ሙታን من الاولين والاخرين ከጥንት ጀምሮ እስከ መጨረሻው ድረስ ከመጀመሪያ እስከ መጨረሻ وحين اذ استنكر الناس امرها የዛን ሰዓት ሰው እንግዳ ይሆንበታል ጉዳይ استنكر ማለት እንዴ ምንድነው ብሎ استنكار ያደርጋል ነገሩ ምንድነው ይሄ ነገር ብሎ ማለት ምንድነው ይላል وتبدلت الارض غير الارض مريت بليلا مدر والسماوات سمايات بليلا سماي يلوطال ሁሉ وبرزوا لله الواحد القهار ለብቸኛውና አሸናፊ ለሆነው ጌታ ለአላህ Subhanahu Wa Ta'ala ፊት ይቀርባል እንግዲህ ተመልከት ያዘውማ ይሄንን ከዛ ምን ይፈጠራል يومئذ የሰው ልጅ ምን አጋጠማት እንደ ምን ሆና ነው وقال الانسان ما لها ምን ሆና ነው ምን አገኛት በሚል ጊዜ يومئذ የዛን እለት اي في ذلك اليوم اذا زلزلت الارض ማለት የዛን እለት تحدث اخبارها ዜናዋን ታወራለች ወሬዋን ትናገራለች ታወራለች تحدث ትናገራለች بما عمل العاملون على ظهرها እላይዋ ላይ የተሰራውን ሁሉ ሰሪዎች የሰሩባትን ሁሉ ትናገራለች تخبر عما فعل الناس عليها من خير او شر መልካሙንም መጥፎውንም እላይዋ ላይ የተሰራን ሁሉ ትናገራለች መሬት አዎ እኮ መሬት ትናገራለች አዎ يومئذ تحدث اخبارها قال የዛን እለት አለ تحدث ትናገራለች ታወራለች اخبارها ዜናዋን ትዘረዝራለች ወሬዎቿን ትዘረዝራለች اخبارها ወሬዎቿ ዜናዎቿ ማለት ነው ያንን እንዳለ ትዘረዝራለች መሬት አዎ መሬት ለዚህ ደግሞ ነብዩ አለይሂ ሰላቱ ወሰለም የነገሩናል ሷሂህ በሆነ ሐዲስ ቡኻሪ በዘገቡ ነብዩ ምን አሉ ان المؤذن اذا اذن ብለዋል አንድ ሙአዚን አዛን ሲያደርግ فانه لا يسمع صوته شجر ولا مدر ولا حجر ድምጹን ዛፍም ሆነ ጓለም ሆነ ድንጋም ሆነ ولا شيء ምንም ነገር አይሰማው الا شهيد له يوم القيامه የቂያማ ቀን ቢመሰክርለት እንጂ ብለዋል ስለዚህ ግዑዝ አካል ይመሰክራል ማለት አዎ ግዑዝ አካል ይመሰክራል فتشهد الارض بما صنع عليها البشر من خير او شر تمسكرالች ትናገራለች ታጋልጣለች ትናገራለች ወዴት ማምለጫ የለም يومئذ የዛን እለት تحدث اخبارها جواب ነው ይሄ ለማን ለኢዛ ጊዜ እያልክ አይደል የመጣው ሲፈሰፍ አይው جواب ማለት ምን እንደሆነ መሬት ከፍተኛ መናወጥን ስትናወጥ ከፍተኛ በውስጡ ያለ ሸክሞቿን በመታወጣ ጊዜ وقال الانسان ما لها የሰው ልጅም ምን ሆና ነው ምን አግቷት ነው ባለ ጊዜ يومئذ የዛለት تحدث اخبارها جواب የዛን ግን ወሬዎቿን ትናገራለች ታወራለች ዜናዋን ትናገራለች አላህ Subhanahu Wa Ta'ala جواب ነው جواب ትናገራለች ትናገራለች ተመሰከራለች እንዴ መናገር ትችላለች አላህ ብለህ በደም ثم استوى الى السماء وهي دخان قبل الله فقال لها لسماءنا وللارض لمدر الله سبحانه وتعالى اجل ائتي طوعا او كرها يوداچو ወይ በግድም ታዘዙ ኑ ሲባሉ قالت اتينا طائعين አሉ ይላል አላህ Subhanahu Wa Ta'ala በዚህ ይናገራል ሁሉ ይናገራል مريتنا سماء إن عرضنا الأمانة على السماوات والأرض والجبال فأبين أن يحملنها وأشفقن منها يا زنجهن ايو يا زن قال مراس من قالوا الله اكتب صاف له بئر قال ربي وماذا اكتب من دين المصفوا له قال اكتب ما هو كائن يوم القيامة اسك قيامة ቀን ድረስ የሚሆነውን መዝግባ ዝያለሁ አለው ተመልከተ